ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ ከጋሞ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የጥበብ እንግዳ የተሰኘ ፕሮግራም ነው። በቃ በአድዋ በኢትዮጵያ ደረጃ ሁለተኛ ምርጥ አድዋን በመስራት ሸራተን ሆቴል ድረስ በመሄድ የሜዳሊያና የዋንጫ ሽልማትን ይዘው መጥተዋል። አንተ ዜማም ደርሳለሁ ብለሃል፣ በድርሰትም እንደዚሁም ደግሞ አክትም አደርጋለሁ ብለሃል። እንደው የመጀመሪያው ሰው አንተ ላድርግህና ነይ ትዝታዬ የኔ በኩር ፍቅር የመጀመሪያዬ የጎዳናዬ ስንቅ ጽኑ ትዝታዬ በናፍቆትሽ ጽናት ስንኩል ልቤ ጸልሞ ከጎዳና ወጥቷል በትዝታሽ ታሞ ነይ ትዝታዬ ፈልጊኝ አጥብቀሽ አይተሽ ባትለይኝም ነቅለሽ ወሰድሽው ልቤ ከኔ ምራሽ ኖሬ በፍቅርሽ ጣር በናፍቆትሽ ኃያል አሳር የጣልሽብኝ ክፉ መቅሰፍት በርትቶብኝ ከዓለሜ መሰወሬ ለይቶልኝ ገዘትሽው ገላ ግባተ መሬት ሲፈጸም ከአንደበቴ ቀርበሽ በድሮ ስጋዬ መሞቴን አርድቶሽ የሰማሽኝ ዕለት የተረዳሽ ዕለት ወዴት እበራለሁ? እኔ እጅግ ደስተኛ ነኝ። እነዚህ ልጆች ቢደገፉ ቢበረታቱ ነገ የት መድረስ እንደሚችሉ የሚያሳይ ነገር ነው ያየሁትና ማን ምንድነው? ባካንተ እንደዛ አይነት ቀልድ አትቀልዳል አልኩህ። እባክህ አየህ ደሃ ስትሆን መስራት ያሰብክበት የወጣትነት እድሜ እንኳን ይሸሻል። ተስፋ የጣልክበት ነጋልኝ ያልከው ቀን በጊዜ ይመሻል። ከሳቆች መሃል ከጎርፍ የሚበዙም ባንታ አለ። በኑሮ ሸራ ላይ ገጣሚ የሚመስል ስዕል ትስላለህ። ሳሊን አይደል ጀምር ስዕል ይዘው ምን ባጣረው ስለምን አዘነ ስለምን አልሳቀም ስለምን ጎበጠ ድሬት አርጎ ነው በሚጽፈው ጣቶች ስለጨበጠ አሁን ላይ መቅረብ ባለበት መንገድ ማለት አንድ ስራ ሲሰራ ወይም ደግሞ እይታ ላይ ለመግባት ያንን ገጸ ባህሪ መምሰል አለበት። ያን ገጸ ባህሪ ለማምጣት ካሜራው ጀርባ ሆኖ ነው የሚሰራውና ያን ስራ ነው በመስራት ላይ የሚገኘው የሚካብ ስራ ማለት ነው።